የሚጠመቀው በኢየሱስ ስም ነው። አጥማቂ የሚያጠምቀው በአብ በወልድ መንፈስ ቅዱስ ነው። አጥማቂው ታዟል። ስትጠራ ስታጠምቅ የአብ ወልድ መንፈስ ቅዱስን ስም ጥራ ነው። በአብ መንፈስ ቅዱስ ያ የኢየሱስ ትእዛዝ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። በዚህ የመጽሐፍ ቅዱስ ክፍል ላይ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው አለ እንጂ ያላዘዝኳችሁን ሁሉ እንዲጠብቁ እያዘዛችሁ ወይም እያስተማራችሁ አላለም። ስለዚህ እነዚህ ሰዎች እንደሚሉት አጥማቂ በአብ በወልድ በመንፈስ ቅዱስ ስም፣ ተጠማቂ ደግሞ በኢየሱስ ስም ብሎ የሚጠመቅ ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ ተጠማቂውን በኢየሱስ ስም እንዲጠመቅ እዘዙ ብሎ ለሐዋርያት ትእዛዝ ይሰጠው? ያልታዘዙትን ማዘዝ ይችላሉ እንዳይባል ያዘዝኳችሁን ሁሉ እንዲጠብቁ እያስተማሯቸው ነው ኢየሱስ ያለው። ስለዚህ ኢየሱስ ካዘዛቸው ውጪ ሌላ ትእዛዝ ማዘዝ አይችሉም። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 21 የጌታን ስም የሚጠራ ሁሉ ይድናል። ስለዚህ ጌታ ማንነቱ የሚያድን የጌታ ስም ደግሞ ኢየሱስ እንደሆነ በመረዳት ኢየሱስ ብለን እንድንጠራ እንጂ ጌታ ጌታ ብለን እንድንጠራ እንዳልሆነ በግልጽ እንረዳለን። ልክ እንደዛው በአብ በወልድ በመንፈስ ቅዱስ ስም ሲል አብ ወልድ መንፈስ ቅዱስ ማንነቱ የአብ የወልድ የመንፈስ ቅዱስ ስም የሚያድን ስም፣ ለኃጢአት ስርየት የተሰጠ ስም፣ ከስም ሁሉ በላይ የሆነ ስም ኢየሱስ እንደሆነ በመረዳት በኢየሱስ ስም እንዲያጠምቁና በኢየሱስ ስም እንዲጠመቁ እንዲያዙ እንጂ አብ ወልድ መንፈስ ቅዱስ ብሎ እንዲያጠምቁ አይደለም። ለዛም ነው ኢየሱስ በዮሐንስ ወንጌል ምዕራፍ 16 ቁጥር 12 የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙ አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። በሌላም የመጽሐፍ ቅዱስ ክፍል እኔ አስቀድሜ የነገርኳችሁን ቃል ሁሉ ያሳስባችኋል፣ ያስተምራችኋል። ስለዚህ ሐዋርያት የአብ የወልድ የመንፈስ ቅዱስ ስም ማን መሆኑን በማወቅና በመረዳት የታዘዙትን ነው በኢየሱስ ስም ተጠመቁ ብሎ ያዘዙት እንጂ ያልታዘዙትን አይደለም ያዘዙት። ቆላስይስ ምዕራፍ 3 ቁጥር 17 እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ